እሺ እንዴት ናችሁ? ዛሬ የምናየው እንዴት የስልክ ኪቦርድ አፕ ተጠቅመን እንዴት በትክክለኛው ኪቦርድ ላይ የምንጠቀማቸውን ድምጾች እና እንደገና ደግሞ ሪትሞች እንዴት አድርገን መጠቀም እንደምንችል እናያለን። ይሄ በጣም ኪቦርድ በቀላሉ ማግኘት ለማትችሉ ልጆች ይጠቅማቸዋል። ያ ማለት ነው እንግዲህ የምንጠቀማቸው ሪትሞች አገናኝተን የምንጠቀማቸው ሪትሞችም ሆነ ድምጾች በትክክለኛው ኪቦርድ ላይ ያሉ ናቸው። ስለዚህ ትክክለኛ ኪቦርድ እየተጫወታችሁ ያላችሁ የመሰላችሁ መጫወት ትችላላችሁ ማለት ነው። ስለዚህ ይህንን ቪዲዮ እስከ መጨረሻው እዩት። እስከ መጨረሻው ካያችሁ ደግሞ እንዴት ማግኘት እንደምትችሉም ደግሞ የምላችሁ ነገር ስላለ እስከ መጨረሻው ተከታተሉት። ሶ ወደ ኪቦርዱ ስንመለስ ያው ይህ ኪቦርድ እንደምታዩት ያ ኦአርጂ የሚባል እንግዲህ በፕሌይ ስቶር ላይ የሚወርድ ኪቦርድ አለ በቀላሉ የምናወርደው። ያ ኪቦርድ ግን የያዘው ሪትም እና ብዙ ጊዜ ድምጾች ለመጫወት ምቹ አይደሉም። ያ ማለት የዌስተርን የሆኑ እንትኖች ናቸው። ሪትሞቹም ሆነ ድምጾቹ ማለት የሚመቹ አይደሉም ማለት ነው እና ብዙ ጊዜ ያስቸግራል። ይሄ ደግሞ እሱን ራሱን ያንን ኪቦርድ ላይ ትክክለኛ የሆኑ ሪል ኪቦርድ ላይ ወይም በትክክለኛው ኪቦርድ ላይ ያሉ ሪትሞች እና ድምጾች ያሉበት ነው ይሄ ኪቦርድ ማለት ነው። ይሄ አሁን ለእኔ ያለኝ ኪቦርድ እንደዚህ አይነት ኪቦርድ ነው ማለት ነው። አሁን ደግሞ የምነግራችሁ ምንድን ነው ይህ ኪቦርድ ምን ይዟል፣ ምን ልዩ ያደርጓል፣ ከዛኛው ከኦአርጂ ምን ልዩ ያደርጓል ያሉትን ሪትሞች ቼክ እያደረግን ድምፁንም ቼክ እናደርጋለን ማለት ነው። የያዘው ነገር ምንድን ነው የሚለውን ነገር ሃይላይቱን ነው ዛሬ የምናየው ማለት ነው። ስለዚህ መጀመሪያ ላይ የምናየው ሪትም ነው። ስለዚህ ሪትም ብዙ ሪትሞች እዚህ ጋር አሉት። ከአንድ እስከ አሁን አንድ እዚህ ጋር አለ ፒ1 ይላል፣ ፒ2፣ ፒ3፣ ፒ4 የሚሉ ድምፆች ማነው ሪትሞች። ያ ሪትም ታውቃላችሁ መቼስ ለምሳሌ ሬጌ የሚባሉ ወሎ የሚባሉ ዋልዝ አይደለ ስሎ ሮክ ምናምን እያለን የምንጠራቸው ሪትሞች አሉ እና እነዛን ሁሉ እዚህ ጋር እናገኛለን ማለት ነው። ስለዚህ ሳንቸገር ትክክለኛ ኪቦርድ እየተጫወትን ያለን እየመሰለን ነው የምንጫወተው ማለት ነው። ሶ ከመጀመሪያው ጀምረን ስናይ እዚህ ጋር ብራንድ የሚል አለ። ሁለተኛው ላይ ብራንድ የሚል ነገር አለ። ይህ ብራንዱ ምንድነው? ዋልዝ ሪትም ነው። መስማት ትችላላችሁ። ለምሳሌ መስማት እንችላለን። ስሙት፣ እንደዚህ አይነት ነው። እዚህ ቫሪዬሽኖች አሉት። 2 ላይ ማድረግ ትችላላችሁ፣ 3 ላይ ማድረግ ይቻላል። ማስተካከል ይቻላል ከጀርባ ያሉትን ድምጾች ማለት ነው። ስለዚህ ይሄ ነው። ለምሳሌ እዚህ ጋር የሆነ መዝሙር ስንጫወት ለዛ አድርገን መዝጋት እንችላለን ማለት ነው። ስለዚህ ይሄ ከሌሎቹ አንጻር ስናይ በጣም የሚመች አይነት ድምፅ ነው ማለት ነው፣ ሪትም ነው ማለት ነው። ስለዚህ አሁን ወደ ውስጥ ጠልቀን ከገባን ብዙ ነገሮች ስላሉት አሁን ሰዓቱ ስለሚሄድ ነው እንጂ ሌላ ቪዲዮ ሊሰራ እችላለሁ። ማስተካከል ትችላላችሁ ማለት ነው። አሁን ሪትም ስትከፍቱ የሚጮሁ ነገሮች ይኖራሉ። እነዛን መቀነስ፣ ለምሳሌ በኖርማል ኪቦርድ ላይ ቻናል ኦን ኦፍ ማድረግ፣ እንደገና ደግሞ መጨመር መቀነስ፣ ለምሳሌ ቤዝ መጨመር መቀነስ፣ እንደዛ የሚባሉ ነገሮች አሉ አይደለ? ይሄ ባላንስ የሚባል ነገር አለ። ባላንስ የሚለውን እዚህ ጋር ስላይድ የሚል አለ በቀኝና በግራ። እሱ ጋር ገብታችሁ እዚህ ጋር አሁን የሚነካበት ይሄ ማለት ነው። ፓድ ፐርከስ የሚባል ድራም አለ። እንደገና ደግሞ ቤዝ አለው እዚህ ጋር ቤዙን ይኸው ማንቀሳቀሰው ማለት ነው። ስለዚህ መጨመር መቀነስ ትችላላችሁ ማለት ነው። እንደዛ ማድረግ ስለሚቻል ስለዚህ ይሄንን ይመስላል ምኑ ዋልዝ ማለት ነው። ሌላው የምናየው ምንድነው? ችክችካ ነው። እዚህ ጋር ችክችካ አለ። ችክችካን ማየት እንችላለን። ችክችካ ቴምፖን እናስተካክልና ቴምፖ እዚህ ጋር አለ። ሜኑ የሚለው ላይ ቴምፖ ኦክታቭ፣ አሁን እዚህ ጋር ኦክታቭ ነው፣ 0 ላይ ነው፣ ቴምፖ አለው። ስለዚህ ቴምፖን ዝም ብለን 100 ስንትና 120
እስቲ 120 ላይ እንሞክር። እንደምስል ማለት በቃ ቴምፖ እየጨመራችሁ የቀነሳችሁ ቼክ ማድረግ ይችላል። ስለዚህ አያችሁ አይደለ ሰዓቱ ስለሚሄድ ነው ያቆምኩት። ሰው ኦክት እዚህ ጋር ቴምፖ ስላለ በፈለጋችሁ ቴምፖ እየጨመራችሁ የቀነሳችሁ መጫወት ትችላላችሁ ማለት። ስለዚህ ይሄ ስሙት ችክችካ ነው። ይሄ ወይ ትክክለኛ ችክችካ ማለት ነው። ልባርከው ጌታ ልባርከው ጌታዬ ልባርከው የሚለው ማለት ነው። ስለዚህ ይሄ ችክችካ ነው ማለት ነው። ስለዚህ እዚህ ጋር ደግሞ ጋድ ኢዝ ጋድ የሚል ሪትም አለ። ይህ ምንድን ነው? ሬጌ ሪትም ነው። ስለዚህ እሱን ቴምፖን ትንሽ እንቀንሰዋለን። 120 ላይ ስለነበር ሬጌ በዚህ ላይ በጣም ነው የሚፈጥነው። ቴምፖ መቀነስ አለበት። መስማት ይችላል። ስለዚህ አያችሁት አይደለ? ይሄ ሬጌ ነው ማለት። ስለዚህ እዚህ ጋር ቴምፖ አለ መቀነስ መጨመር ዋሪሽኖችም ስላሉት ያው 2 ላይ 3 ላይ 4 ላይ ማድረግ ይቻላል። 3 ላይ ማድረግ ይቻላል። ያው ቼንጅ ማድረግ እንችላለን። አሁን ይሄ ድምፅ አለ አይደለ? ከጀርባ ያለው ባላንስ ላይ ገብቶ ማጥፋት ይቻላል ማለት ነው። እሱንም ሌላ ጊዜ ሰዓት ስለሚሄድ ሌላ ጊዜ እናያለን። ቻይናል እዚህ ጋር ስላይድ በሚለው ላይ ተገብቶ ነው ምንድነው ይሄ ባላንስ ማድረግ የሚቻለው ማለት ነው። ሌላው ደግሞ ወሎ ነው። ወሎም አለው። እንደገና ደግሞ እስቲ እዚህ ጋር የዘለልኩት ዲስኮ ነው። ዲስኮ ቴምፖን ስንት እናድርገው? ቴምፖ 120 ላይ እስቲ እንሞክር። 125 ስለዚህ አያስታራ ይሄ ዲስኮ ነው ማለት ነው። ቴምፖ መጨመር መቀነስ ይችላል። ስለዚህ ሰዓት ስለሚሄድ ነው መጫወት ትችላላችሁ። ዲስኮ ነው። ስለዚህ ጋር ቴምፖ አለ እንዳልኳችሁ እዚህ ጋር ገብቶ የሚያስቸግሩ ድምፆቹን እየጮሁ የሚያስቸግሩትን መቀነስ ይቻላል ማለት ነው። ይሄ ዲስኮ ነው። ሌላ አንድ ብቻ አይተን እንጨርሳለን። ሌላ ወሎ እዚህ ጋር ነው ያለው። በጣም ይሄ ጨመረ ማለት ቴምፖ የዲስኮ ስለሆነ ቴምፖን እየቀነሳችሁ
ስለዚህ ይሄ አሁን ሆሎ ነው ማለት ነው። ስለዚህ ቴምፖ መቀነስ መጨመር ይቻላል። ስለዚህ ሌሎች ሪትሞችም አሉ እንዳልኳችሁ ዲስኮ፣ ሌላም አይነት ማለት ነው። ራሱ ሆኖ ተመሳሳይ ለእናንተ እዚህ ጋር የሚመቻችሁን እየመረጣችሁ ቴምፖ እየቀነሳችሁ የጨመራችሁ እንትን ማድረግ ትችላላችሁ ማለት ነው። ስለዚህ ሌሎችም አሉ ያላየናቸው አሉ። ስሎሮክ አለ፣ ባላድ አለ። አሁን ይሄ በጣም ስለፈጠነ ነው። ያው ቻናል እንዳልኳችሁ ማስተካከል ይቻላል። ይህም በሂደት የምናየው ይሆናል። ግን ብዙ በጣም ኮመን የሆኑ ማለት የምንጠቀማቸው በቃ ሪል ኪቦርድ ላይ የምንጠቀማቸው ሪትሞች ሁሉ ይዟል ማለት ነው። ለመጨረሻ ደግሞ ምን ይዟል? ድምፆች ደግሞ አሉት። እነዚህ አሁን ድምፆች ናቸው። አሁን ቅድም የተጠቀምኩ የነበረው ሳክስፎን ነው። ሳክስፎን ጋላክሲ የሚል ነው ይሄ ድምፅ ማለት ነው። ስለዚህ ይሄ ምንድነው? ጋላክሲ የሚል አለ። አንድ ሁለት ብቻ ነው ያለ፣ ብዙዎች ናቸው። እስከ 20 ነው፣ እስከ ፒ20 ነው። እዚህ ጋር ሲንዝ አለ። ስለዚህ ይሄ ሲንዝ የሚባል ነው። ሲንዝ የሚባል እንትን ነው ማለት ነው። እዚህ ጋር ደግሞ ፓን ፍሎት የሚል አለ። ይሄ ድምፅ ማለት ነው። ስለዚህ ይሄ ብቻ አይደለም እንዳልኳችሁ የተለያዩ ሌሎች ድምፆችም አሉ ማለት ነው። ሌሎች ድምፆችም አሉት። ያው እዚህ ጋር እንዳልኳችሁ እዚህ ጋር ፒ19 ፒ20 ምናምን አሉ። ስለዚህ እነዛን ሁሉ ቼክ ማድረግ ትችላላችሁ ማለት ነው። ቼክ እያደረጋችሁ መጫወት ትችላላችሁ ማለት ነው። ቼክ እያደረጋችሁ መጫወት ትችላላችሁ ማለት ነው። አሁን ኦኬ ያልነገርኳችሁ ምንድነው? እዚህ ጋር አሁን ቅድም እያደረኩ ያለሁት ነገር አለ። ለምሳሌ እዚህ ጋር ያላችሁ ትሽ ማድረግ ይሄ ስናክ የሚባለው አለ አይደለ? ሪድ ኪቦርድ ላይ ያለ እሱን ማድረግ ትችላለህ። እዚህ ጋር የሚነካበት ቦታ ሁለቱን ትነኩና እየተጫወታችሁ ለምሳሌ ልጫወት ነው ጀምር ጀርስ እንደዛ ማለት ነው። መሀል ላይ አንተ ላይ ይደረጋል አይደል? በቃ አንዱን መንካት ትችላላችሁ። ሴቲንግ ላይ የምታስተካክሉት ነገር ይኖራል፣ ግን እሱን ሌላ ጊዜና ያለነው ሰዓት ሄዷል፣ ደቂቃው ሄደዋል ማለት ነው። ስለዚህ እንደዚህ ማድረግ ይቻላል ማለት ነው። አሁን ደቂቃው ስለሄደ ምንድን ነው ኮመንት ላይ አሳውቁኝ ማለት ነው። እንደምትፈልጉ ይህንን ኪቦርድ ማግኘት የምትፈልጉ ልጆች ኪቦርድ ላይ እንፈልጋለን ማነው ኮመንት ላይ እንፈልጋለን ብላችሁ አሳውቁኝ። ሌላ ቪዲዮ እንዴት ማግኘት እንደምትችሉ እነግራችኋለሁ ማለት ነው። እንደገና ደግሞ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። አመሰግናለሁ። ተባረኩ።